በኢራን ፓርላማ ላይ የተደረጉ ወቅታዊ ውይይቶችና የጸደቁ አዳዲስ ረቂቅ ህጎችን በዋናነት የውጭ ኃይሎች ጣልቃ ገብነትን ለመቆጣጠርና ጥብቅ እርምጃዎችን ለመውሰድ ያተኮሩ ናቸው። በዚህም መሰረት ፓርላማው ያወያያቸውና ያጸደቃቸውን ዋና ዋና ጉዳዮችን እንመለከታለን። በአሜሪካና በእስራኤል ሚዲያዎች ጋር መገናኘት፣ ህገወጥም ማድረግ፣ የኢራን ፓርላማ አባላት ከአሜሪካና ከእስራኤል ወይም ከነዚህ ሀገራት የገንዘብ ድጋፍ ከሚያገኙ ሚዲያዎች ጋር ቃለ ምልልስን፣ ኢንተርቪው እንዲሁም ማንኛውም ግንኙነትን ማድረግን በህግ የሚያስቀጣ አዲስ ረቂቅ አጽድቋል። በህጉ መሰረት ይህንን ጥሰት የፈጸመ ግለሰብ ከ6 ወር እስከ 2 ዓመት የሚያደርስ የእስር ቅጣት ሊጠብቃቸው እንደሚችልም ተመልክቷል። የውጭ ሀገራት ተቋማትና የደህንነት ትብብር ክልከላዎች ከውጭ ሀገራት የስለላ ድርጅቶች ጋር ግንኙነት ያላቸው የፖሊሲ ሀሳቦች ላይ መሳተፍ ወይም ያለ ደህንነት ሚኒስቴር ፈቃድ መረጃዎችን ማስተላለፍ ሀገርን ከክህደት ከሚሉት ከፍተኛ ወንጀሎች ጋር ተካቶ እስከ 30 ዓመት የሚያደርስ ጠንካራ ቅጣት የሚያስከትል አሰራር በፓርላማው እየተገመገመ ይገኛል። የሆርሙዝ ወሽመጥ የሆርሙዝን ወሽመጥ ቁጥጥር በአሜሪካና በኢራን መካከል ባለው ውጥረት ዙሪያ የፓርላማው የብሔራዊ ደህንነትና የውጭ ጉዳይ ኮሚቴ አባላት የባህር ወሽመጡን እንቅስቃሴ በሚመለከት በዘመናዊ መንገድ ለመቆጣጠር የሚያስችል እቅድ መርምረዋል። የፓርላማው አመራሮች የአሜሪካን መንግስት ዛቻዎች አጥብቀው በመቃወም ሀገራቸው ለሚደርስብን ማንኛውም ጫና ዝግጁ መሆኗን ገልጸዋል። በአጠቃላይ የኢራን ፓርላማ አሁን ላይ ትኩረት ያደረገው ውጫዊ ተጽዕኖዎችንና የጠላት ሚዲያዎችን እንቅስቃሴ በጠንካራ የህግ ማዕቀፍ ለመቆጣጠርና ሀገራዊ ጸጥታን ለማስጠበቅ ላይ ያተኮረ ነው።